ምንም ተቃጥሎብኝ ራውት የለኝ አልቀነ ስጋዬን እችን ሰው ሰጥቶ ጥሎብኝ ነው። ሰው ነው እችን የሚሰጠኝ ተቃጥሎ ራቆቴ ነው ያለሁት ያሉ ነው እችን ያው ነደራይ ላከች አንድ ከሀገር ውጪ የምትኖር ምግብ አብላቸው ብላ ብር ልካ ዛሬ ለ50 ሰዎች የሚሆን ምግብ አሰርተን እናንተን ደግሞ ለማብላት ብለን ነው የመጣነው። እሷን መርቁ እና ሳይሆን ከሀገር ውጪ ያለች አንድ እህታችን ነች። ስሜ አይጠቀስ ግን ይመርቁ ብላለች። እሷን ባርኩ። አሜን 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 አምላክ ተሰጋዩ አሜን አሜን ለምን ታሰባችሁ አሜን ለሷም እግዚአብሔር ያስፈልጋል አሜን አሜን ተባረክ
ስለዚህ እርሱ ደግሞ ይብሉ ምግብ ስለጨረሰን ምግብ ስለጨረስን ነው። እሺ እሺ አግኝታችሁ እሺ አሜን በሰላም አሜን ሰላም ደግሞ አሜን እኔም ልሳሙ አሜን የት ነው የሚኖሩ? የት ነው የሚኖሩ? እዚህ ውስጥ ነው የሚኖሩ? የምገኘው እዚህ ጋር ነው። አሁን ያለው እንትን ነኝ 05 እዚህ ጋር ይገኛሉ። ሌላ ጊዜ እና የተሰጠኝ ደግሞ ስልክ እንድትሰጠኝ እደውልልህ ነበር። በቃ በተሻለ ነገር መተን ሌላ ጊዜ እናግዛለን። አቅም በቻለ ነው እናግዛለን። እኔ አንዳንድ የተቸገሩ እናቶችን እንደ እርሱ አይነት ያሉትን ሚረዳውና ሚዲያ ላይ ነው የሚሰራው። እንደዚህ የዞርኩኝ ገንዘብ አንዳንድ ሰዎች ከሀገር ውጭ ይልካሉና ያን ያገኘው ነው ደግሞ ሚረዳውና የእርሶን በተሻለ በደንብ ቁጭ ብዬ ከእርሶ ጋር አውርቼ ልብስም ሆነ ገንዘብም ሆነ ምናልባት ያሉ እየለመንኩ ነው። ላይ ሚስት የምትባል እያባረረች ጧት አልቅሻልቅሽ ዘበኞቹ ናቸው እንደው የሚያስቀምጡኝ። በቃ እንደዚህ በለው ልጆች የለዎትም? አንድ ነበረች እዚህ ምሽን ነው የምትሰራው። ምንም ነገር የምታደርገው ነገር የላትም። ስራ 2500 ብር ነው የምትሰራው። 2000 ለቤት ኪራይ ነው። ዳቦ እዚህ ለምኜ ዳቦ ገዝቼ ስገባ ናችን ሻይ አፍልተን የምንበላው። ምንም ነገር የለም። ምንም ነገር የሰማውና መሬቱ ያቀልኛል። እኔ አሁን ምንም ያው ኪሴ ውስጥ ቢኖር በጣም ቢሰጥ ነገር ያለው ነው እንትን ያልኩ። ሌላ ጊዜ ደግሞ በብዙ መጥቼ አግዘውታለሁ። ቅርብ ጊዜ እመጣለሁ እና ይችን እናት ማገዝ መርዳት የሚፈልጉ ሰዎች በጣም ከሌላ ሀገር ከየት ሀገር መሰለኝ መጡ ሸዋ ከዛ ነው የመጡትና እና ምንም ተቃጥሎብኝ ራውት የለኝ አንቀነ ስጋዬን ይችን ሰው ሰጠኝ ጥሎብኝ ነው ሰው ነው ይችን የሰጠኝ ተቃጥሎ ራቆቴ ነው ያለሁት ያሉ ነው። ይችን እናት መርዳት ማገዝ የሚፈልጉ ሰዎች እዚህ ከስር በምናስቀምጥበት ስልክ ቁጥር የደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና ይጠይቃለሁ። እስኪ አዎ ይሄንን የምትመለከቱ ቤተሰቦቼ የእናንተ እገዛ በጣም ነው የሚያስፈልገን። ማዘርን መርዳት ማገዝ የምትፈልጉ ሰዎች ከታች ባለው ስልክ ቁጥር እየደወላችሁ ታወሩ ስል በጌታ ፍቅር እጠይቃችኋለሁ። ደግሞ እንደምታግዙንም እርግጠኛ ነን። ከዚህ በፊትም እያገዛችሁን ስለነበረ አሁንም እንደምታግዙን እናምናለን። እንወዳችኋለን። ቻው። እሺ እኔ እና